ሰላም ጤና ይስጥልኝ። እንደምን አላችሁ? እንደምን ሰነበታችሁ? የጥበብ ወዳጆች፣ በምስሉ ላይ የምትመለከቷት እጽዋት እፀ ኢየሱስ እያልን እንጠራታለን። እፀ ኢየሱስ እንግዲህ እጽዋቷን ብቻ ማግኘት ሳይሆን ይችን እጽዋት ወደ ስር እስከ 4 ሜትር ድረስ ስትቆፈር ድንች የመሰለ ነገር ይገኛታል። እሷ ትክክለኛዋ እፀ ኢየሱስ እያልን እንጠራታለን። እፀ ኢየሱስ እንግዲህ ድንች የመሰለው ስሯ ላይ ኢየሱስ የሚል ጽሑፍም ይገኝባታል። ይችን እጽዋት ለብዙ ነገር እንጠቀማታለን። በዋናነት የቅኔ ተማሪዎች ለትምህርት ይወስዷታል። እንደዚሁ በሱስ ለተጠመደ ሰው ከሲጋራ፣ ከጫት፣ ከመጠጥ፣ ከተለያየ አደንዛዥ እጾች መላቀቅ ያቃተው ሰው ይችን እጽዋት በመጠቀም መፍትሄ ሊያገኝባት ይችላል። እፀ ኢየሱስ አርማጉሳ አቆራራጭ እያልን እንጠራታለን። ተጠቀሙበት። ጥበቡንም ለሚፈልጉ ሰዎች ሸር እያደረጋችሁ አድርሱልን።